ቻይንኛ የሚናገር ሰው አለ? ማንም የለም። ቫኔሳ ሆል በኮሪደሩ ላይ በፍጥነት ትሮጣለች። ማንም የለም። የጫማዋ ተረከዝ እብነ በረዶ ወለሉ ላይ ኳ ኳ ሲል ይሰማል። በደብተሯ ላይ ያሉትን ተርጓሚዎች በሙሉ ብትደውልም ማንም አይመልስም። ባለቢሊዮን ዶላሩ ስምምነት እየፈረሰ ነው። ባለሀብቱ ቀድሞውኑ እቃዎቹን ማሸግ ጀምሯል። ከጀርባዋ በኩል ረጋ ያለ ድምፅ ይሰማል። እመቤቴ፣ እኔ ቻይንኛ መናገር እችላለሁ፣ ልረዳሽ እችላለሁ። ቫኔሳ ዞር ትላለች። ማ? አንቺ ውርጋጥ! ራስሽን እዩ እስኪ። የቆሸሽ እንደ በረሮ ነው የምትሸችው። ጥቁር ሴት ለመኖር ስትይ ሽንት ቤት የምታጸጂ እና አንቺ ነሽ የቢሊዮን ዶላር ስምምነት ማዳን የምትችው። አሁኑኑ ከኔ ጥፊ። ብሪያና ራሷን ዝቅ አድርጋ ወደ ኋላ ታፈገፍጋለች። ባለሀብቱ ተነስቶ በድዴት ይወጣል። ቫኔሳ በፍርሃት ትወጣለች። ድንጋጤ። ብሪያና ግን አልደነገጠችም። ወደ ባለሀብቱ ተራምዳ አንድ አረፍተ ነገር ብቻ ትነግሯለች። እሱም በሩ ላይ ይቆምና ዞር ይላል። ያ አንድ አረፍተ ነገር ሁሉንም ነገር ይቀይረዋል። ለመሆኑ ብሪያና ምን አለችው? ግን ወደዚህ አረፍተ ነገር ከመድረሳችን በፊት ሁሉም ወደ ተጀመረበት ከ4 ሰዓት በፊት ወደ ነበረው ጊዜ እንመለስ። ሰላም ውድ የዚህ ቻናል ቤተሰቦች፣ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ ያላችሁበትን ቦታ ማወቅ ስለምፈልግ ከየቱ ናችሁ እንደምትመለከቱልኝ በኮሜንት መስጫው ላይ አሳውቁኝ። አሁኑኑ ሪፕላይ አድርግላችኋለሁ። ከቀኑ 5:40 ላይ ብሪያና ከትልቁ አዳራሽ በስተጀርባ ባለው የአገልግሎት ኮሪደር ውስጥ የተልባ እግር መደርደሪያ ጋር ትሞላለች። ፎጣዎች፣ የትራስ ጨርቆች፣ የተለመዱ ነገሮች። በተከፈተው የእሳት አደጋ መከላከያ በር በኩል ድምጾች ትሰማለች። የቻይናውያን ስራ አስፈጻሚዎች ቡድን ለቅድመ ምልከታ ገና መድረሳቸው ነው። ትልቁ ስብሰባ ከሰዓት በኋላ 8 ሰዓት ላይ ይቀጠራል። 1 ቢሊዮን ዶላር በጠረጴዛው ላይ ተቀምጧል። ግራጫ ሱፍ የለበሰ ወጣት አስተርጓሚ በሁለቱ ወገኖች መካከል ቆሞ ትርጉሙን ወደዛና ወደዚህ ያደርሳል። ብሪያና መስማት ፈልጋ አይደለም፣ ግን ከመስማት መቆጠብ አትችልም። ዋናው ባለሀብት የልዑካን ቡድኑ የበላይ መሪ በፍጥነት ይናገራል። ያነጋገሩ ቃና ስለታምና የተበሳጨ ነው። በውሉ ውስጥ ስለተካተተ አንድ የተወሰነ አንቀጽ ከባድ ስጋት ያነሳል። ከግዢው በኋላ ያለው የውሳኔ ሰጭነት ስልጣን ማን ቁጥጥር ይኖረዋል፣ ማን አይኖረውም የሚለው የስምምነቱ ወሳኝ ጥያቄ ነው። ነገር ግን አስተርጓሚው አፉን ሲከፍት አንድ ነገር ይቀየራል። የስለትነቱ ስሜት ይጠፋል። አስቸኳይነቱ ይበናል። በሌላኛው ወገን የወጣው ትርጉም የለሰለሰ ጨዋነት የተሞላበትና ግልጽ ያልሆነ ነው። ስለ ጊዜ ሰሌዳ ተለዋዋጭነት የቀረበ አጠቃላይ ጥያቄ ይመስላል። ባለሀብቱ ግን ያለውን አይደለም። የብሪያና እጆች ፎጣ ማጠፋቸውን ያቆማሉ። አይኖቿ ይፈጣሉ። ማንም ሊሰማት በማይችል ድምፅ ትክክለኛውን ትርጉም በልቧ ቃል በቃል በትክክል ታነበንባለች። እያንዳንዱን ቃል ትረዳዋለች። በትምህርት ቤት ማንም ስላስተማራት ወይም በውጭ ሀገር ስለተማረች አይደለም። ራሷን ያስተማረችው ከቤተ መጻሕፍት፣ ከፖድካስቶች፣ ከዓመታት ማዳመጥ፣ ከመድገምና ካለማቋረጥ ጥረት ነው። በእጇ አንጓ ላይ ርካሽ የመስታወት እንቁዎች፣ አረንጓዴ ቀለም ያላቸው ግን እውነተኛ እንቁ ያልሆኑበት አምባር ይታያሉ። ያሳደገቻት አያቷ ከመሞቷ በፊት የሰጠቻት ስጦታ ነው። ከአያቷ የቀራት ብቸኛ ነገር እሱ ብቻ ነው። የጋሪውን እጀታ አጥብቃ ትይዛለች። እንቁዎቹ በቆዳዋ ላይ ተጭነው ይሰሟታል። ትርጉሙ ስህተት መሆኑን ታውቃለች። ስምምነቱ ወደ ገደል እየተጓዘ መሆኑን ትረዳለች። አንድ ነገር መናገር እንደምትችል ታውቃለች። ነገር ግን የጽዳት ሰራተኛን ማን ይሰማል? ፎጣዎቿን አንስታ ትሄዳለች። የእሳት አደጋ መከላከያ በሩ ከጀርባዋ ይዘጋል። የላቬንደር ጨርቅ ማድረቂያ ሽታ በአየር ላይ ይንጠለጠላል። ምንም አትናገርም። ገና ሰዓቱ አይደለም። ቀኑ 6:15 ላይ የምሳ እረፍት። ብሪያና በሰራተኞች እረፍት ክፍል ውስጥ ብቻዋን ተቀምጣለች። የሩዝና ባቄላ ቴርሞስ በጠረጴዛው ላይ አለ። የጆሮ ማዳመጫ አድርጋ አይኖቿ በከፊል ተዘግተዋል፣ ግን ሙዚቃ እየሰማች አይደለም። በተሰበረ የስልኳ ስክሪን ላይ አንድ ፖድካስት በእንግሊዝኛ ሳይሆን ስለ ዓለም አቀፍ የውል ሕግ ዝርዝር ውይይት ሙሉ በሙሉ በቻይንኛ በከፍተኛ ደረጃ አንድ የድርጅት ጠበቃ ከመደራደሩ በፊት ሊያጠናው የሚችለውን አይነት ይዘት ታዳምጣለች። ብሪያና ከእያንዳንዱ ቃል ጋር አብራ ታንጎራጉራለች። አንዳንድ ጊዜ ፖድካስቱን አቁማ ስክሪፕቱ አንስታ በትንሽ ማስታወሻ ደብተር ላይ አንድ ነገር ትጭራለች። ያ ማስታወሻ ደብተር ከውጭ ቢታይ ድጋሜ ዞር ተብሎ አይታይም። የተጎሳቆለ ሽፋን፣ በዓመታት አገልግሎት ምክንያት ገጾቹ የወዙና ያበጡ፣ ከአንድ ጊዜ በላይ በተቀየረ ላስቲክ አንድ ላይ የታሰረ ነው። ነገር ግን
ደብተሩ ሲከፈት በአንድ የሆቴል የጽዳት ሰራተኛ እጅ ውስጥ ሊገኝ የማይችል በጣም የሚገርም ነገር ይታያል። በእያንዳንዱ ገጽ ላይ 4 ቋንቋዎች ሰፍረዋል። ቻይንኛ፣ ፈረንሳይኛ፣ ፖርቹጋልኛና አረበኛ። ማስታወሻዎቹ ከዳር እስከ ዳር ተጨናንቀዋል። የሰዋሰው ህጎች፣ የቃላት ዝርዝሮች፣ ተደጋግመው የተጻፉ ሙሉ አረፍተ ነገሮች፣ አንዱ በሌላው ላይ የተደራረቡ ስህተት ማረሚያዎች ይገኙበታል። ይህ እንዲሁ ለጊዜ ማሳለፊያ የሚደረግ የትርፍ ጊዜ ማሳለፊያ አይደለም። ይህ የዓመታት አባዜ፣ የዓመታት ስነ ስርዓት፣ በከፍተኛ ጸጥታ ውስጥ ግዙፍ ነገር የመገንባት የዓመታት ጥረት ውጤት ነው። በዛ ሆቴል ውስጥ ይህ ማስታወሻ ደብተር መኖሩን የሚያውቅ አንድም ሰው አልነበረም። ጠይቆ የሚያውቅም የለም። ብሪያና ምሳዋን ትጨርሳለች። ቴርሙሱን በቁም ሳጥኗ ውስጥ ታስቀምጣለች። የሥራ መግቢያዋን አስመዝግባ ጋሪዋን ትይዛለች። ፎቅ 14 ክፍል 1408። በሩን 2 ጊዜ ታንኳኳለች። ምላሽ የለም። የመግቢያ ካርዱን አሳልፋ የአልጋውን አንሶላ ለማስተካከል ወደ ውስጥ ትገባለች። በጠረጴዛው ላይ የክፍል አገልግሎት ትሪ ይታያል። አጠገቡ ደግሞ ከእንግዳው የተተወ በእጅ የተጻፈ ማስታወሻ አለ። እንግዳው አውሮፓዊ ነው። ጥያቄውን በፈረንሳይኛ ጽፎታል። ተጨማሪ ትራሶች ይፈልጋል። ነገር ግን ሰው ሰራሽ መሙያ የሌለባቸው መሆን አለባቸው። ከፍተኛ የአለርጂ ችግር አለበት። ማስታወሻው ጨዋነት የተሞላበት ዝርዝር ነገር የያዘና በትንሽ የምስጋና ቃል የተደበደበ ነው። ብሪያና አንስታ በ2 ሰከንድ ውስጥ ታነበዋለች። ምንም መደናቀፍ፣ ምንም ግራ መጋባት፣ የትርጉም መተግበሪያ ፍለጋ መኳተን የለም። ልክ ከአንድ ጓደኛ የተላከን የጽሑፍ መልእክት እንደሚያነብ ያህል በቀላሉ ታነበዋለች። በመቀጠል የሆቴሉን ማስታወሻ ደብተር ከመሳቢያው ውስጥ አውጥታ ስክሪፕቷን ክዳን ከፍታ በፈረንሳይኛ ምላሽ ትጽፋለች። አቀራረቡ አቀራራጭ፣ ማራኪ፣ ሞቅ ያለና እያንዳንዱ የጭረት ምልክት በትክክል የተቀመጠ ነው። ጽሑፉ ውበት ሙሉ ሕይወቱን በዚህ ቋንቋ ስትጽፍ የኖረች ሰውን ይመስላል። በማስታወሻው ላይ ስሟን ሳታሰፍር የሰራተኛ መታወቂያ ቁጥሯን ብቻ ታስቀምጣለች። ከዛም ወደ መጋዘኑ ክፍል ሄዳ አለርጂ የማያነሱ ትራሶችን አውጥታ አልጋው ላይ በስርዓት ታስተካክላለች። ማስታወሻውን ከላይ አስቀምጣ ወደ ቀጣዩ ክፍል ትሻገራለች። ከመጀመሪያ እስከ መጨረሻ 90 ሰከንድ ብቻ። ስራዋን ለማድነቅ አትቆምም። ፈገግ አትልም። ለማንም አትናገርም። ጋሪዋን እየገፋች ከበሩ ትወጣና ወደ ክፍል 1410 ታመራለች። ነገር ግን ያያት ሰው አለ። ዳያን ፕሬስኮት በዚህ ሆቴል ውስጥ ለ23 ዓመታት ሰርታለች። እያንዳንዱ ኮሪደር፣ እያንዳንዱ አቋራጭ መንገድ፣ እያንዳንዱን እንግዳ ተመራጭ የቡና አይነት ታውቃለች። አሁን ደግሞ በክፍል 1408 አቅራቢያ ስታልፍ በተከፈተው በር በኩል ድንገት ተመልክታለች። ብሪያና በጠረጴዛው አጠገብ ቆማ በፈረንሳይኛ አንድ ነገር ስትጽፍ ታይታለች። ዲያና ትቆማለች። ቅንድቦቿ ወደ ላይ ይነሳሉ። ከንፈሮቿ በትንሹ ይከፈታሉ። በዛ ኮሪደር ላይ ለ3 ሙሉ ሰከንዶች ዝም ብላ ትመለከታለች። አትንቀሳቀስም፣ አትነፍስም። ብሪያና ግን አላስተዋለችም። ቀድሞውኑ ወጥታለች። የጋሪዋን ጎማ በኮሪደሩ ላይ ጭቅ ጭቅ ይላል። ዳያና ለአንድ አፍታ ትቆይና ምንም ቃል ሳትናገር ቀስ ብላ ትሄዳለች። ነገር ግን ፊቷ ሁሉንም ነገር ይናገራል። ሙሉን ስዕል ሳልላችሁ ያ በ14ኛው ፎቅ ላይ ያለው ኮሪደር የሆቴል መበከያ ይሸታል። ያ በትክክል ስም ያልሰጡት የማትችሉት ስለታም የኬሚካልና የአበባ ሽታ። የአየር ማቀዝቀዣው በጣሪያው ቀዳዳዎቹ ዝቅተኛ ድምፅ ያሰማል። ዳያና እርምጃ በረገጠች ቁጥር በሙጫ 2 ጊዜ የተጠገነ ጫማዋ ምንጣፉ ላይ ጭቅ ጭቅ የሚል ለስላሳ ድምፅ ያወጣል። ያ ድምፅ ከሙጫ የተያያዘ ጫማ በሆቴል ምንጣፉ ላይ የሚፈጥረው የጭቅጭቅ ድምፅ። ይህንን ድምፅ አስታውሱት፣ ተመልሶ ይመጣል። የአእምሮዋ ልቅና የጫማዋ ድህነት፣ ያ በመካከላቸው ያለው ልዩነት የዚህ ሙሉ ታሪክ መሰረት ነው። 4 ፎቆች በታች ስምምነቱ ቀድሞውኑ እየተናጋ ነው። የባለ ሀብቱ ብስጭት እየጨመረ ይሄዳል። አስተርጓሚው ስለታም መሆን ያለባቸውን ቃላት እያለሰለሰ ያቀርባል። በተባለውና በተሰማው መካከል ያለው ልዩነት በየደቂቃው እየሰፋ ይሄዳል። ነገር ግን በዛ የስብሰባ አዳራሽ ውስጥ ያለማንም ሰው ይህንን ሁሉ ሊያስተካክል የሚችለው ብቸኛው ሰው ከላይ እንዳለ አይታወቅም። ጋሪ እየገፋች የትራስ ጨርቅ እየቀየረች ሙሉ በሙሉ ተደብቃለች። በህንፃው ውስጥ በጣም ብቁ የሆነው ሰው በጠረጴዛው ዙሪያ ቦታ የለውም። ማንም ሰው ሊያነበው የሚሞክር የስም መለያ እንኳን የላትም። ለመሆኑ የአንድ ሆቴል የጽዳት ሰራተኛ እንዴት 4 ቋንቋዎችን ልትናገር ትችላለች? ወደ ኋላ ልውሰዳችሁ። በደቡብ ቺካጎ የጎዳና መብራቶች ብልጭ ድርግም በሚሉበትና የአካባቢው መደብር ጥይት የማይበሳው መስታወት ባለው ሰፈር ብሪያና ከአያቷ ሎሬት ጋር በአንድ መኝታ ክፍል አፓርታማ ውስጥ አድጋለች። ሎሬት በከተማው መሃል ያሉ ቢሮዎችን ለ30 ዓመታት አጽድታለች።
ተመሳሳይ መንገድ፣ ተመሳሳይ ህንፃዎች፣ ተመሳሳይ ወለል ማሸጊያ። አንድም ቀን አማራ አታውቅም። ነገር ግን አብዛኛው ሰው የማያውቀው የሎሬት ሚስጥር አለ። እሷ የሄይቲ ተወላጅ ናት። የክሪኦል ፈረንሳይኛን አቀላጥፋ ትናገራለች። በየምሽቱ በምግብ ጠረጴዛ ዙሪያ የቤት ስራ በሚሰራበት ጊዜ ከመተኛቷ በፊት ሹሩባዋን እየሰራች ለብሪያና በዚህ ቋንቋ ታናግራለች። ለብሪያና በአእምሯ ውስጥ ለዘላለም የተቀረጸ አንድ ነገር ትናገራለች። ቋንቋ ማንም ሰው ሊነጥቅሽ የማይችለው ብቸኛው ነገር ነው። አከራዩ፣ አለቃው፣ ማንም ሰው አይወስደው፣ ያንቹ ብቻ ነው። ብሪያና አያቷን ታምናታለች። ሎሬት ስታርፍ ብሪያና የ19 ዓመት ወጣት ነበረች። ብቻዋን፣ ወላጆች የሉም፣ ቁጠባ የለም፣ የኮሌጅ ፈንድ የለም። ነገር ግን በአያቷ ቦርሳ ውስጥ አንድ ነገር ታገኛለች። የቤተ መጻሕፍት መታወቂያ ካርድ፣ አሁንም የሚያገለግል የቤተ መጻሕፍት ካርድ ሁሉንም ነገር ይቀይረዋል። ብሪያና ከስራ ፈረቃዋ በኋላ በየቀኑ ወደ ህዝብ ቤተ መጻሕፍት መሄድ ትጀምራለች። በቋንቋ ክፍል ውስጥ ለሰዓታት ትቀመጣለች። ነፃ ኢንተርኔት ትጠቀማለች። የኦንላይን ትምህርቶችን ታገኛለች። ፖድካስቶችን ታወርዳለች። የውጭ ሀገር ፊልሞችን የትርጉም ጽሑፍ ሳያስፈልጋት እስክታይ ድረስ በትኩረት ትመለከታለች። በ22 ዓመቷ ቻይንኛ ትለምዳለች። በሆቴሉ ውስጥ ቱሪስቶች ቀላል ጥያቄዎችን ለመጠየቅ ሲቸገሩ ትሰማና አግዛቸው ፈልጋለሁ ብላ ታስባለች። ስለዚህ በራሷ ትማራለች ቃል በቃል በየወሩ። ፖርቹጋልኛን በቤቱ ከሚናገር የሥራ ባልደረባዋ ትቀስማለች። አረበኛን ደግሞ የገንዘብ ድጋፍ አጥቶ እስኪዘጋ ድረስ ለ8 ወራት ከተከታተለችው የማታ ትምህርት ቤት ታገኛለች። 4 ቋንቋዎች፣ የ0 ዲግሪ ማስረጃ፣ አንድ የቤተ መጻሕፍት ካርድ። አንድ ወቅት በሆቴሉ የፊት ለፊት ጠረጴዛ ወይም ፍሮንት ዴስክ የሥራ መደብ ላይ ታመለክታለች። ምናልባት አንድ ሰው የእሷን ችሎታ ሊያይ ይችላል ብላ ታስባለች። ቫኔሳ ሆል ማመልከቻውን ትመረምራለች። አሁን ያለችበትን የሥራ መደብ ወይም የጽዳት ክፍል የሚለውን ስታይ ውድቅ ታደርገዋለች ያለምንም ቃለ መጠይቅ። የውድቅ ማስታወሻው ይህ የሥራ መደብ ሙያዊ የኮሙኒኬሽን ልምድን ይጠይቃል ይላል። ብሪያና ያንን ማስታወሻ ጣጥፋ በደብተሯ ውስጥ ከተዋለች። ገጽ 34 ላይ ዛሬም ድረስ እዛው ይገኛል። ቋንቋ ላይ ያለው አምባርም አለ። እንደ ዕንቁ የሚመስሉ ነገር ግን እውነተኛ ያልሆኑ ርካሽ የመስታወት ቅንጣቶች። ሎሬት አብረው ባሳለፉት የመጨረሻው የገና በዓል ላይ የሰጠቻት እውነተኛ ዕንቁ አይደለም ልጄ፣ ግን ያንቺ ነው ላታለች። ከእጇ ላይ አውልቀው አታውቅም። ከቀኑ 7 ሰዓት ከ15 ላይ በሆቴሉ መስተንግዶ አዳራሽ የቻይና ልዑካን ቡድን ከቀኑ 8 ሰዓት መደበኛ ስብሰባ በፊት እረፍት ይወስዳል። አብዛኞቹ ፎቅ ላይ ባሉ ክፍሎቻቸው ውስጥ ናቸው። ነገር ግን አንድ ወጣት የቡድኑ አባል በመስተንግዶ አዳራሹ ሶፋ ላይ ተቀምጦ ስልኩን ከጆሮ ላይ አስጠግቷል። ተበሳጭቷል። ቃላቱን ባትረዱት እንኳን ከድምፁ ብስጭቱ ያስታውቃል። በፍጥነት በውጥረት ሹክታ መልክ ይናገራል። በሌላኛው ወገን ላይ ላለው ሰው አስተርጓሚው ችግር እየፈጠረ መሆኑን ይነግረዋል። ያ ሰው የዋናውን ባለሀብት ቃል እያለሰለሰ ከባድ ስጋቶችን ወደ ጨዋነት የተሞላበት የሀሳብ ጥቆማዎች፣ ወሳኝ ጥያቄዎችን ደግሞ ወደ ለስላሳ ጥያቄዎች እየቀየረ መሆኑን ይገልጻል። ባለሀብቱ ትዕግስት እያጣ እንደሆነ፣ ይህ በዚህ የሚቀጥል ከሆነ ጥሎ እንደሚወጣ ይናገራል። ባለሀብቱ ቀድሞውኑ በክፍሉ ውስጥ ያለውን ማንኛውንም ሰው እንደማያመን ይገልጻል። ከ3 ጫማ ርቀት ላይ ብሪያና የመስተንግዶ አዳራሹን የመስታወት ቡና ጠረጴዛ ታብሳለች። እያንዳንዱን ቃል ትሰማለች። በእጇ ያለው ጨርቅ መስታወቱ ላይ ይዘገያል። ለማዳመጥ ፈልጋ ሳይሆን እያንዳንዱን አረፍተ ነገር ስለምትረዳውና የምትሰማው ነገር ቀደም ሲል ከስብሰባ አዳራሹ በስተጀርባ ያስተዋለችው ነገር በትክክል ስለሚያረጋግጥላት ነው። አስተርጓሚው እየተሸነፈ ነው። ስምምነቱ እየደማ ነው። በሆቴሉ በኩል ያለው ማንም ሰው ግን ምንም የሚያውቀው ነገር የለም። ማበሷን ትቀጥላለች። አሁንም ይበልጥ በዝግታ ሐሳቧን እያደራጀች። በመቀጠል ሁለተኛው ልዑክ ወደዚህ ይመጣል። ወጣቱን ቀላል ጥያቄ ይጠይቀዋል። መጸዳጃ ቤቱ የት እንዳለ፣ ከዛስ ምን ተከሰተ? ብሪያና አላቀደችውም ነበር። እንዲሁ ካፏ ወጣ። ወደ ኮሪደሩ እየጠቆመች በተረጋጋና ግልጽ በሆነ ፍጹም ቻይንኛ ትመልስለታለች። በኮሪደሩ በኩል ሁለተኛው በር ጋር በግራ በኩል የ4 ሰከንድ ንግግር። ያ ብቻ ነበር። 4 ሰከንድ። ሁለቱም ወንዶች ይደነግጣሉ። ወጣቱ ልዑክ ስልኩን ዝቅ ያደርጋል። ብሪያናን ይመለከታል። ዩኒፎርማን ያያል። በእጇ ላይ ያለውን መወልወያ ይመለከታል። ከዛም የስራ ባልደረባውን አይቶ እንደገና ወደ ብሪያና ይዞራል። አፉ በትንሹ ይከፈታል። ለረጅም ጊዜ ምንም አይናገርም። በመቀጠል ባልደረባው ብቻ ሊሰማው በሚችል ዝቅተኛ ድምፅ እንዲህ ሲል ያንጎራጉራል። የጽዳት ሰራተኛው አሁን በፍጹም ቻይንኛ አናገረች ይልበል። አናገረች? ብሪያና ለምላሽ አትጠብቅም። መወልወያን አንስታ
በፕሮኗ ውስጥ ከተውና ትሄዳለች በተረጋጋ እርምጃ ያለምንም የፊት መግለጫ። ልቧ ግን ከተጨማደደው ዩኒፎርሟ በታች ይመታል። ወደ ኋላ ዞር ብላ አታይም። ወጣቱ ሉክ እሷ በጠፋችበት ኮሪደር ላይ አይኑን እንደተከለ ለረጅም ጊዜ በመስተንግዶ አዳራሹ መሃል ይቆማል። ከዛም አንድ ነገር ያደርጋል። ረዳቱ ለጥቂት አፍታ ያመነታል። ዳያናን ይመለከታል። በመቀጠልም ብሪያናን፣ ያንን የተጨማደደ ዩኒፎርሟንና አሁንም ከአፕሮኗ ጋር የተቀመጠውን የረጅ ጠርሙስ ያስተውላል። ከዛም ድጋሜ ወደ ዳያን ዞር ይላል። የዳያን ፊት ላይ ያለው ጽናት ውሳኔ እንዲያስተላልፍ ያስገድደዋል። ረዳቱ ወደ ውስጥ ዘልቆ በሩን በከፊል ይከፍታል። ከሰከንዶች በኋላ ተመልሶ ወጥቶ በሩን በሰፊው ይከፍቷል። ይግቡ ይላል። ጀራልድ ክራውፎርድ ከጠረጴዛው ጀርባ ተቀምጧል። እጆቹ በሰነዶቹ ተጠምደዋል። ፊቱ ላይ የድካም ስሜት ይነበባል። ዳያናና ብሪያና ሲገቡ ቀና ብሎ ይመለከታል። ዩኒፎርሟን ሲያይ በግራ መጋባት ቅንድቦቹን ያነሳል። ነገር ግን ለዳያን ካለው አክብሮት የተነሳ ግሩን በትህትና ይጀምራል። ዳያን፣ ምን እየተፈጠረ ነው? ስብሰባው ሊጀመር 10 ደቂቃ ብቻ እኮ ነው የቀረኝ። ዳያን ወደፊት ትራመዳለች። ክቡር ሆይ፣ ይቺ ብሪያና ትባላለች፣ ከጽዳት ክፍል ናት። ነገር ግን አሁን ልትነግረው የመጣችው ነገር ከስምምነቱ መፍረስ ወይም መጽናት ጋር ቀጥተኛ ግንኙነት አለው ትላለች። ጀራልድ ወደ ብሪያና ይዞራል። ብሪያና በጥልቀት ትተነፍሳለች። ልቧ በፍጥነት ይመታል። ግን የምታውቀው እውነት የፍርሃት ስሜቷን ያሸንፈዋል። ደብተሯን ትከፍታለች። ከዛም ጠረጴዛው ላይ ያሉትን የእንግሊዘኛ የውል ሰነዶች እየተመለከተች ማብራሪያዋን ትጀምራለች። ስለ ቋንቋው ውበት ወይም ስለ ስራ ችሎታዋ አታወራም። በቀጥታ ወደ ዋናው ነጥብ ትገባለች። የቻይናው ልዑክ መሪ ጠዋት ላይ በቁጣ የተናገረው ቃል በቃል ታቀርብለታለች። በመቀጠልም አስተርጓሚው እንዴት አድርጎ ትርጉሙን እንዳለሰለሰውና ትርጉም አልባ እንዳደረገው ትገልጻለች። በመጨረሻም በቢዝነስ ማዕከል ውስጥ ያነበበችውንና የሁለቱን ወገኖች የውል ልዩነት ታስረዳለች። የእንግሊዘኛው ውል አብሮ መስራትና ስልጣንን መጋራት ይላል። ነገር ግን ወደ ቻይናውያን የተተረጎመው ስሪት ሙሉ በሙሉ ስልጣንን አሳልፎ መስጠት የሚል ትርጉም የያዘ ነው። ባለሀብቱ እምቢ ያለው ለዚህ ነው። ሁለታችሁም እየተነጋገራችሁ ያላችሁት ስለ ሁለት የተለያየ ውል ነው። ጀራልድ ይደነግጣል። በእጁ የያዘው ስክሪፕቶ ጠረጴዛው ላይ ይወድቃል። የቀዘቀዘውን ቡናውን ረስቶታል። የብሪያና አገላለጽ የተጠቀመችበት የህግ ቃልና በራስ የመተማመን መንፈስ እንዲሁም በዘፈቀደ የመጣል እንዳልሆነ ይረዳል። ካፏ የወጣው ቻይንኛና የህግ ትንታኔ ፍጹም ጥራት ያለው ነው። ይህንን እንዴት ልታውቂ ቻልሽ? ሲል ይጠይቃታል። ብሪያና ደብተሯን ታሳየዋለች። 4ቱን ቋንቋዎች፣ አመታት የፈጀውን ማስታወሻ። ጀራልድ ገጾቹን በፍጥነት ያገላብጣል። ላይ የሚነበበው መገረም ወደ መደነቅ ይቀየራል። ሰዓቱን ይመለከታል። 1 ሰዓት ከ55 ሆኗል። በዚህ ጊዜ የቢሮ በር በድንገት ይከፈታል። ቫኔሳ ሆል ናት። ለስብሰባ ጀራልድን ለመውሰድ የመጣችው ቫኔሳ ብሪያናን እዚህ ቢሮ ውስጥ ስታይ ፊቷ በንዴት ይለዋወጣል። አንቺ ደግሞ እዚህ ምን ታደርጊያለሽ? ውጭ አሁን ነው ብላ ትጮኻለች። ከዛም ወደ ጀራልድ ዞራ ጀራልድ፣ ይቺ ልጅ ሰዎችን የምታወቅ የጽዳት ሰራተኛ ናት። አሁኑኑ አባራታለሁ። ቫኔሳ ዝም በይ። ጀራልድ ድምጹን ከፍ አድርጎ ያቋርጣታል። ቫኔሳ በድንጋጤ ትቆማለች። ጀራልድ እንዲህ ያለ የቁጣ ድምጽ አውጥቶ ያውቅ። ጀራልድ ከተቀመጠበት ይነሳል። ዩኒፎርሙን ያስተካክላል። በመቀጠል ወደ ብሪያና ይመለከታል። ብሪያና፣ ከኔ ጋር ወደ ስብሰባ አዳራሹ ትመጫለሽ? ይላታል። የማኔሳ አይኖች ሊወጡ ይደርሳሉ። ምን? ጀራልድ ልታብድ ነው? በቢሊዮን ዶላር ስብሰባ ላይ የጽዳት ሰራተኛ ይዞ መግባት? ጀራልድ ቫኔስን ትኩር ብሎ ይመለከታታል። በዚህ ህንጻ ውስጥ ትክክለኛውን ችግር የሚያውቅ ብቸኛው ሰው እሷ ናት ይላታል። ከዛም ወደ ብሪያና ዞሮ ሁሉንም ነገር ቃል በቃል ያለምንም መሸሸግ እንድትተረጉሚልኝ ይፈልጋሉ። ትችያለሽ? ብሪያና የአያቷን የአምባር እንቁዎች በጣቷ ትነካካለች። ፍርሃቱ ይበናል። ቀና ብላ ጀራልድን ትመለከተዋለች። እችላለሁ ትላለች። ከሰዓት በኋላ 2 ሰዓት ወይም 8 ሰዓት ላይ ትልቁ የስብሰባ አዳራሽ የቻይናውያን ልዑክን ቡድን በአንድ በኩል ተቀምጧል። መሪው ባለሀብት ፊት ለፊት ምንም አይነት ተስፋ አይታይበትም። ሰዓቱን እየተመለከተ ለመውጣት ሰከንዶችን ይቆጥራል። ግራጫ ሱፍ የለበሰው አስተርጓሚ በመካከላቸው ቆሟል። የበሩ መክፈቻ ድምጽ ይሰማል። ጀራልድ ክራውፎርድ ወደ ውስጥ ይገባል። ከጀርባው ደግሞ ዳያን ፕሬስኮት እና ብሪያና ይከተላሉ። ብሪያና አሁንም ያንን የተጨማደደ የጽዳት ሰራተኛ ዩኒፎርሟ እንደለበሰች ናት። የረጅ ጠርሙሷን ግን ቢሮ ውስጥ ትተዋለች። በእጇ የያዛችው ያንን ያረጀ ማስታወሻ ደብተሯን ብቻ ነው። ቫኔሳ በአዳራሹ ውጭ በጭንቀትና በንዴት ትቆማለች። በአዳራሹ ውስጥ ያሉት የቻይና ልዑካን ብሪያናን ሲያዩ በድንጋጤ እርስ በርሳቸው ይተያያሉ። በተለይም
በመስተንግዶ አዳራሽ ውስጥ መጸዳጃ ቤት ጠይቋት የነበረው ወጣት ልዑክና ስልክ እየደወለ የነበረው ባልደረባው ቀጥ ብለው ይቆማሉ። ለዋናው ባለሀብት በሹክሹክታ አንድ ነገር ይነግሩታል። ዋናው ባለሀብት አይኖቹን ወደ ብሪያና ያዞራል። የጋሪው ጎማ የጨቅጨቅ ድምፅ አሁን የለም። ነገር ግን የብሪያና የቆረጠ እርምጃ አዳራሹን ይሞላዋል። ስብሰባው ይጀምራል። ይህ የ23 ዓመታት ታማኝነትና የክብደት ውጤት ነው። ረዳቱ ወደ ጎን ፈቀቅ ይላል። ዳያን በበሩ መግቢያ ላይ ትቆማለች። ወደ ብሪያና ራሷን በመነቅነቅ ምልክት ትሰጣለች። ሂጂ። ብሪያና ብቻዋን ወደ ቢሮ ትገባለች። ጀራልድ ቀና ብሎ ይመለከታል። የጽዳት ሰራተኞች በቢሮ ውስጥ ምን እንደምትሰራ አይጠይቅም። የሆቴሉን የጸጥታ ኃይልም አይጠራም። ስክሪፕቶን በጠረጴዛው ላይ አስቀምጦ ዝም ብሎ ይጠብቃታል። ብሪያና በፍጥነት መናገር ትጀምራለች። ግልጽ፣ ምንም የባይባክን ቃል የሌለው አቀራረብ። የትርጉም ስህተቱን የውሉን አንቀጽ የእንግሊዘኛው ስሪት የጋራ ቁጥርን ሲያረጋግጥ የተተረጎመው ስሪት ግን ለቻይናውያን ወገን ሙሉ ስልጣን አሳልፎ ለመስጠት እንደሚጠይቅ በዝርዝር ታስረዳለች። ባለሀብቱ ያለ ምክንያት እንዳልኮረፈ በቋንቋው ሁሉንም ነገር አሳልፎ እንዲሰጥ ለሚጠይቀው ውል ምክንያታዊ ምላሽ እየሰጠ መሆኑን ታብራራለች። ልክ እንደ ጠበቃ በግልጽ በተዋቀረና በራስ መተማመን በተሞላበት መንገድ ታቀርበዋለች። ጀራልድ በትኩረት ያዳምጣል። በመቀጠል ላፕቶፑን ወደሷ አዙሮ በቻይናውያን የዊል ሰነድ ላይ ወደሚገኘው አንድ አንቀጽ ይደቅናል። ይህ ምን ይላል? ብሪያና ያለምንም ማንገራገር ወዲያውኑ ትተረጉመዋለች። አገላልጿ ምቹ፣ በሕግ ቃላት የተቃኘና እያንዳንዱ ቃል ቦታውን የጠበቀ ነበር። ጀራልድ ወንበሩ ላይ ተደግፎ ለረጅም ጊዜ ትኩር ብሎ ተመለከታት። በመቀጠል ስልኩን አንስቶ የጧቱን አስተርጓሚ የሆቴል መግቢያ ፍቃድ ወዲያውኑ ይሰርዟል። ነገር ግን በዚያ አያበቃም። ከተቀመጠበት ተነስቶ ጠረጴዛው ዙሮ በመምጣት ብሪያናን ቀጥታ አይኗን ይመለከታል። አንድ ነገር ልጠይቅሽ እፈልጋለሁ። እውነተኛው ምላሽ ንገሪኝ። ብሪያና ራሷን ትነቀንቃለች። ወደዚህ የስብሰባ አዳራሽ ባስገባሽ፣ በቦርድ አባላቱ ፊት፣ በባለቤቶቹ ፊት፣ ከዚህ ከተማ በላይ ገንዘብ በሚያዛውር ሰው ፊት ቆመሽ ነገሩ ቢበላሽ፣ ትርጉሙ ስህተት ቢሆንና በአንቺ ንግግር ወይም አለመናገር ምክንያት ስምምነቱ ሙሉ በሙሉ ቢፈርስ ያንን ኃላፊነት ለመሸከም ዝግጁ ነሽ? የ1 ቢሊዮን ዶላር ክሳራ በአንቺ ስም ላይ ይጫናል። ገብቶሻል? ቢሮው በጽኑ ጸጥታ ይዋጣል። የአየር ማቀዝቀዣው ዝቅተኛ ድምፅና የሩቅ የሊፍት ጥሪ ምልክት ብቻ ይሰማል። ብሪያና አይኖቿን ወደ ወለሉ አታወርድም፣ አትደናገጥም፣ አታቅማማ። ጄራርድ ክራውድፎርድን ቀጥታ አይኑን ትመለከታለች። አዎ፣ አንድ ቃል ብቻ፣ ምንም ቅድመ ሁኔታ የሌለው። ጄራልድ ለ3 ሙሉ ሰከንዶች ትኩር ብሎ ይመለከታታል። በመቀጠል የከንፈሩ ዳርቻ በትንሹ ፈገግ ይላል። ጥሩ፣ ምክንያቱም ሌላ ነገር ብትኖሩ ልታደርጊው እንደምትችል አላምንም ነበር። ዳያን አሁንም ወደ ቆመችበት ኮሪደር ዞር ብሎ ይመለከታታል። ለአንድ አፍታ ራሱን በመነቅነቅ ምልክት ይሰጣታል። አመሰግናለሁ። ዳያንም ምላሽ ትሰጣለች። በትክክለኛው ቅጽበት ለመጠቀም 23 ዓመታት ሙሉ ተጠብቋል። ጄራልድ በሩን ከፍቶ ከብሪያና ጎን በመሆን ይወጣል። ከፊት አይቀድምም፣ ከኋላ አይከተልም። ከጎኗን የሚራመደው የሱፍ ኮት አያበድራትም። ጸጉሯን እንድታስተካክልም አይነግራትም። እሷው ባለችበት በተጨማደደ ዩኒፎርሟ፣ በሙጫ በተጠገነ ጫማዋና በመስታወት እንቁ አምባሯ ትራመዳለች። ምክንያቱም የያዘችው ትልቅ ዕውቀት በልብስ ሽልማት ውስጥ የሚገኝ አይደለም። ቀኑ 7:58 በትልቁ የስብሰባ አዳራሽ ውጭ ያለው ኮሪደር እብነ በረድ ወለልና ግድግዳው ላይ ሞቅ ያለ ብርሃን የሚረጩ የናስ መብራቶች ያሉበት ረጅም ኮሪደር ነው። ሰዎችን ትልቅ አድርጎ ለማሳየት ተብሎ የተሰራ ኮሪደር። 2 ሰዎች ጎን ለጎን ይራመዳሉ። አይኖቻቸውን ጨፍናችሁ ብታዳምጡ 2 ፍጹም የተለያዩ ህይወትን ትሰማላችሁ። የጀራልድ ጫማ የሚያብረቀርቅ ሌዘር ወለል ላይ ስለታምና ጽኑ የሆነ ኳ የሚል ድምጽ ያወጣል። የስልጣንና የባለቤትነት ድምጽ። የብሪያና ጫማ በሙጫ የተያያዘ 2 ጊዜ የተጠገነ ምንጣፉ ላይ በእያንዳንዱ እርምጃ ጭቅ ይላል። እዚህ ቦታ መገኘት የሌለባት ሰው የመሆኗ ምልክት። 2 የተለያዩ ድምጾች፣ አንድ ኮሪደር፣ አንድ አቅጣጫ። በኮሪደሩ መጨረሻ ከፊት ጠረጴዛው በስተጀርባ ዳያን ፕሪስኮት ሲራመድ ትመለከታለች። እጆቿ የጠረጴዛውን ዳርቻ አጥብቆ ይይዛል። ጣቶቿ በኃይል ነጥተዋል። የ23 ዓመታት ሙሉ ታማኝነቷንና ክብሯን በዚህ ቅጽበት ላይ ትወራረድበታለች። የገነባችው ነገር ሁሉ፣ ያላት እምነት በሙሉ በተጨማደደ ዩኒፎርም ውስጥ ሆኖ በዛው ኮሪደር ላይ ይጓዛል። ጄራልድ ሲናገር ወደ ብሪያና ዘወር አይልም። አይኖቹን ወደፊት ቀጥ አድርጓል። በፔንሲልቬኒያ ስክራንተን በሚገኝ ሆቴል ውስጥ ክፍሎችን ታጸዳ ነበር ለ22 ዓመታት። ያው ሆቴል፣ ያው ፎቅ። ብሪያና ታዳምጣለች። በፎቋ ላይ ስላሉት እያንዳንዱ እንግዶች የህይወት ታሪክ ልትነግርሽ ትችላለች።
አለርጆቻቸውን፣ ጭንቀታቸውን፣ የልጆቻቸውን ስም እኔ ካገኘኋቸው ሰዎች ሁሉ በላይ ስለ ሰዎች በጥልቀት ታውቃለች። ለአንድ አፍታ ይተነፍሳል። አንቺን ትወድሽ ነበር? ብሪያና ለአንድ አፍታ ዝም ትላለች። የሚሰማ ብቸኛው ድምጽ የእርምጃዎቻቸው ነው። ኳክ ጭቅ ኳክ ጭቅ እያለ በባዶ ኮሪደር ላይ ያስተጋባል። ጠል በዝቅተኛ ድምጽ ትናገራለች። አያቴም ስለ እንግዶቿ ያንኑ ትል ነበር። በእጇ አንጓ ላይ ያለውን የመስታወት እንቋን ባር ትነካዋለች። እሷ ሁልጊዜ ክፍሉን የሚያጸዱት ሰዎች ክፍሉን ከማንም በላይ ያውቁታል ትል ነበር። ጄራልድ ምላሽ አይሰጥም፣ አያስፈልገውም። በመካከላቸው ያለው ጸጥታ ከማንኛውም ቃል በላይ ይናገራል። ከሁለት የተለያየ ዓለም፣ ከተለያየ የቆዳ ቀለም፣ ከተለያየ የገቢ ደረጃ፣ ከሁሉም ነገር የተለዩ ሁለት ሰዎች፣ ነገር ግን ሁለቱም የመጡት ኑሯቸውን፣ ክፍሎቻቸውን በማጽዳት ከገፉ ጠንካራ ሴቶች ጀርባ ነው። መቼም የማይታዩ፣ መቼም የማይመሰገኑ፣ ምን እንደሚያውቁ መቼም የማይጠይቁ ሴቶች። ያ አንድ ነገር፣ ያ የማይታይ ክር ከማንኛውም የእጅ መጨበጫ ወይም የቢዝነስ ካርድ በላይ በጥልቀት ያስተሳስራቸዋል። ወደ ስብሰባ አዳራሽ ድርብ በሮች ይደርሳሉ። በደበዘዘው መስታወት በኩል የሰዎች ጥላ፣ እንቅስቃሴ፣ የታፈኑ ድምጾችና የውጥረት ስሜት ይታያል። ጄራልድ እጁን በበሩ እጀታ ላይ ያደርጋል። ብሪያናን ይመለከታል። ዝግጁ ነሽ? ራሷን ትነቀንቃለች። በሩን በኃይል ይከፍታል። ከሰዓት በኋላ 8 ሰዓት በትልቁ የስብሰባ አዳራሽ ውስጥ የማሆኔጋ ጠረጴዛ፣ ከወለል እስከ ጣሪያ የተዘረጉ መስኮቶች የቺካጎን ሰማይ ያሳያሉ። 12 የሌዘር ወንበሮች፣ የክሪስታል የውሃ ብርጭቆዎች በስርዓት ተደርድረዋል። አንዱም አልተነካም። በአንድ በኩል የሆቴሉ የሥራ አስፈጻሚዎች ቡድን ተቀምጧል። ቫኔሳ ሁል በዋናነት ተቀምጣለች። ጀርባዋ ቀጥ ያለ፣ መንጋጋዋ የተገጠመ ነው። ፊሊፕ ኤልስወርዝ ከባለቤቶቹ ወገን ለብቻው ጥግ ላይ ተቀምጦ ሁሉንም ነገር በትዝብት ይመለከታል። ምንም አይናገርም። በሌላኛው ወገን የቻይናውያን ሉካን ቡድን 6 ወንዶች በተሰፉ ሱፎች ተቀምጠዋል። በጠረጴዛው መጨረሻ ዋናው ባለሀብት እጆቹን አጣጥፎ መንጋጋውን አጥብቆ ቀድሞውኑ ውሳኔ ላይ የደረሰ ሰው መስሎ ይታያል። አየር የበረዶ ያህል የቀዘቀዘ ነው። እንዲህ አይነቱ በጸጥታ መረጋጋትን አይገልጽም። አንድ ነገር ሊሰበር መሆኑን ያሳያል። በሆቴሉ በኩል ያለው ማንም የማያውቀው ነገር ቢኖር ባለሀብቱ ቀድሞውኑ ለቡድኑ በ15 ደቂቃ ውስጥ እንደሚወጡ በዝቅተኛ ድምጽ ነግሯቸዋል። በአእምሮው ውስጥ ስምምነቱ ሞቷል። ነገሩን ይፋዊ ለማድረግ ትክክለኛውን ቅጽበት ብቻ እየጠበቀ ነው። በዚህ ጊዜ የስብሰባ አዳራሹ በር ይከፈታል። ጄራልድ ክራውድ በተረጋጋ እርምጃ መጀመሪያ ይገባል። ብሪያና ከጀርባው ትከተላለች። በአዳራሹ ውስጥ ያለው እያንዳንዱ ሰው ዞር ብሎ ይመለከታል። ቫኔሳ ወዲያውኑ በእግሯ ትቆማለች። ወንበሯ ከጀርባዋ ካለው ግድግዳ ጋር ይጋጫል። ጄራልድ ይህ ምንድን ነው? እሷ እኮ የጽዳት ሰራተኛ ናት። ወደዚያ አካባቢ ድርሽ እንዳትልቀተኛ ትእዛዝ ሰጥቻት ነበር። ጄራልድ ወደ እሷ ዞር ብሎ እንኳን አይመለከትም። ያነጋግሩ ቃና ቀጥተኛና የመጨረሻ ነው። ቫኔሳ ተቀመጭ፣ ወይ ደግሞ ከአዳራሽ ውጭ፣ አንዱ ምረጭ። ፍጹም ጸጥታ። አንድም ትንፋሽ፣ አንድም የእንቅስቃሴ ኩርሻ አይሰማም። ቫኔሳ በጠረጴዛው ዙሪያ ያሉትን ሉካን ኤልስወርዝንና ወደሷ የሚመለከቱትን ፊቶች ታያለች። ማንም ሊከላከልላት አይሞክርም። ትቀመጣለች። እጆቿ የወንበሩን በር መደገፊያ፣ ጣቶቿ እስኪሰነጠቁ ድረስ አጥብቀው ይዘዋል። ውድ ተመልካቾቻችን አሁን አስታውሱ፣ ይህ የታሪኩ መጀመሪያ ላይ የነበረው ቅጽበት ነው። ያ የተለያየንበት ቦታ። ቫኔሳ ቀድሞውኑ ተደናግጣለች። በደብተሯ ላይ ያሉትን ተርጓሚዎች በሙሉ ደውላለች። በኮሪደሩ ላይ ቻይነኛ የሚናገር ሰው እየፈለገች በጩኸት ሮጣለች። እናም የብሪያናን ፊት ትኩር ብላ በመመልከት ሊረዳት የሚችለውን ብቸኛ ሰው ምንም እንዳልሆነች ተናግራለች። ነገር ግን አሁን ብሪያና በክፍሉ ውስጥ ትገኛለች። ቫኔሳም ልታደርገው የምትችለው ምንም ነገር የለም። ባለሀብቱም በእግሩ ይቆማል። በፍጥነትና በስስት ይናገራል። እያንዳንዱ አረፍተ ነገር ከቀደመው ይልቅ የጠነከረ ነው። ሁሉንም ቅሬታዎች፣ የተሳሳተውን የውል አንቀጽ ጣቶቹ ዋጋ እንደታጡ የተሰማውን ስሜትና እሱ የሚለውን በትክክል ለመስማት በዚህ ወገን ያለው ማንም ሰው በቂ አክብሮት እንዳልሰጠው በዝርዝር ይዘረዝራል። ድምፁ ይጎላል። የሱ ሉካን ቡድን እንደ ድንጋይ ጸጥ ብሎ ተቀምጧል። ንግግሩን በአራት ቃላት ያበቃል። እየወጣን ነው። ነገሩ አብቅቷል። ወደ ቦርሳው ይዘረጋል። ከፍቶ ሰነዶቹን ወደ ውስጥ መክተት ይጀምራል። ክፍሉ በሙሉ ጄራልድን ይመለከታል። ጄራልድ ብሪያናን ይመለከታል። ይህ ነው እንግዲህ የቢሊዮን ዶላሩ ቅጽበት። ጄራልድ ከ10 ደቂቃ በፊት ያስጠነቀቃት ያ ወሳኝ ሰዓት። የ1 ቢሊዮን ዶላር ክሳራ ባንቺ ስም ላይ ይጫናል። ይህንን ለመሸከም ፈቃደኛ ነሽ? እሷም አዎ ብላ ታምናለች።
አሁን የማረጋገጫው ጊዜ ይደርሳል። ብሪያና ወደፊት ትራመዳለች። ፍቃድ አትጠብቅም። ራሷን ለማስተዋወቅም ጥያቄ አታቀርብም። ቫኔሳን አታይም፣ ወለሉንም አትመለከትም። ቀጥታ ባለሀብቱን አይኑን እያየች በቻይንኛ መናገር ትጀምራለች። ቀራረቧ ቀልጣፋ፣ ትክክለኛ፣ ረጋ ያለ፣ አክብሮት የተሞላበት ነገር ግን ፍጹም የማይናወጥ ነበር። ለክፍሉ ሁሉ አትተረጉምም። ከባለሀብቱ ጋር ብቻ ልክ ሌላ ሰው በአዳራሽ ውስጥ የሌለ ይመስል ለሱ ብቻ ትናገራለች። በመጀመሪያ የሰነዘረቻቸውን ስጋቶች ለሱ መልሳ ታቀርባለች። እያንዳንዱን ነገር ቃል በቃል ያለሳለሰውና ትክክለኛውን ሐሳብ ልክ እሱ እንዳለው አድርጋ በማቅረብ እያንዳንዱን ቃል መረዳቷን ያለምንም ጥርጥር ታስመሰክራለች። በባለሀብቱ ቦርሳ ውስጥ የነበረው እጅ መንቀሳቀሱን ያቆማል። በመቀጠል ታብራራለች። ስለ ውሉ አንቀጽ ትነግረዋለች። እንግሊዘኛው ስሪት አብሮ መስራትና ስልጣንን መጋራት፣ በእኩልነት መካከል የሚደረግ አጋርነት የሚሉ ቃላትን እንደያዘ ታስረዳዋለች። ነገር ግን የሱ ቡድን ቀኑን ሙሉ ሲሰማ የቆየው የተተረጎመው ስሪት ሙሉ በሙሉ ስልጣንን አሳልፎ መስጠትን፣ ፍጹም ቁጥጥር ማጣትን የሚገልጹ ቋንቋ እንደያዘ ታስገነዝበዋለች። ሁለቱ ወገኖች አንድ ጠረጴዛ፣ ሁለት ፍጹም የተለያየ ውል፣ ሁለቱም ወገን ሳያውቁት በመቀጠል ሁሉንም ነገር የቀየረውን ያንን አረፍተ ነገር ትነግረዋለች። እየተታለሉ አልነበረም። የተሳሳተ ትርጉም እየቀረበልዎት ነበር። እነዚህ ሁለት በጣም የተለያዩ ነገሮች ናቸው። በአዳራሽ ውስጥ ያለ ሰው ትንፋሹን ይውጣል። የባለ ሀብቱ እጅ ቀስ ብሎ ከባለ ጉዳይ ቦርሳው ላይ ይወገዳል። ብሪያናን ይመለከታል። በትኩረት ይመለከታታል። ዩኒፎርሟን አይደለም፣ ደግሞ መወልወያ ጨርቋን አይደለም፣ በሙጫ የተያያዘውን ጫማዋንም አይደለም። አይኖቿንና በድምጿ ውስጥ ያለውን ጽኑ እምነት እንጂ። አሁን ይዘጋል። ወደ ጎን ያስቀምጠዋል። ያጠፋቸውን እጆቹን ይዘረጋና ይቀመጣል። በክፍሉ ውስጥ ያለው ሰው ሁሉ በጥልቀት ይተነፍሳል። እንደ ወረቀት የነጣችው ቫኔሳ በወንበሯ ላይ ይበልጥ ትሰምጣለች። ፊሊፕ አልሶርስ ቀኑን ሙሉ ለመጀመሪያ ጊዜ ወደፊት ጠጋ ብሎ በማስታወሻ ደብተሩ ላይ መጻፍ ይጀምራል። ከመስተንግዶ አዳራሹ የነበረው ያ ወጣት ልዑክ በወንበሩ ላይ ተደግፎ በፊቱ ላይ የፈገግታ ጥላ ይታያል። ሬይመንድ ታከር የበደለኝነት ስሜት ወደ ታች ስለሳበው በበሩ መግቢያ ላይ የቆመ ሰው ሁሉንም እጆቹን ባፉ ላይ ይጭናል። ጄራልድ ፍጹም ጸጥ ብሎ ይቆማል። ነገር ግን በትኩረት አይኖቹን ለሚመለከተው ሰው አንድ ትልቅ ነገር ይታያል። ታላቅ፣ ሊደብቁት የማይችሉት ኩራት። ባለሀብቱ አሁን ይበልጥ በለሰለሰ ድምጽ ድጋሜ ይናገራል። እንዲህ እንድትናገሪ ማን አስተማረሽ? ብሪያና ታቅማማ። አንድ የህዝብ ቤተ መጻሕፍትና ለ30 ዓመታት ቢሮዎችን ያጸዳች ጠንካራ ሴት። ፍጹም የሆነ ከባድ ጸጥታ ሰፈነ። እውነተኛ ነገር ሲነገር የሚመጣው አይነት ጸጥታ። ባለሀብቱ የውሃ ብርጭቆውን ይዛል። ቀኑን ሙሉ በዛ ክፍል ውስጥ ብርጭቆ የነካ መጀመሪያው ሶስቱ ነው። በዝግታ ይጠጣል፣ ያስቀምጠዋል። ከዛም አንድ ቃል ይናገራል። ቀጥይ። እሷም ትቀጥላለች። ለሚቀጥሉት 45 ደቂቃዎች ብሪያና የቀጥታ አስተርጓሚ ሆና ታገለግላለች። ነገር ግን ቃላትን ብቻ አይደለም የምትተረጉመው፣ ትርጉሙን፣ ባህሉንና ፍላጎቱን ጭምር እንጂ። የሆቴሉ ቡድን በቻይናውያን ዘንድ ጠበኛ ሊያስመስል የሚችል አገላለጽ ሲጠቀም እሷ ታስተካክሏለች። ዋናው ነጥብ ሳታጥፍ ስለትነቱን ታስወግዳለች። ባለሀብቱም ምሳሌያዊ አነጋገር ሲጠቅስ እሷ ቃል በቃል በትርጉም አትደናቀፍ። ሁለቱም ወገኖች የሚሉትን ነገር እንዲረዱት የእንግሊዘኛቸውን ታገኝላቸዋለች። እሷ እንዲሁ የቋንቋ አዋቂ ብቻ አይደለችም፣ ተያያዥ ድልድይ፣ በተጨማደደ ዩኒፎርም ውስጥ ያለች ዲፕሎማት ጭምር ነች። በባለስልጣናት በተሞላ ክፍል ውስጥ በጣም አስተዋይ ሰው፣ ነገር ግን ምንም እንደማታውቅ ማንም ጠይቋት የማታውቅ ብቸኛ ሰው። ውጥረቱ ይቀንሳል። ውይይቱ በተቃና ሁኔታ ይፈሳል። የውሃ ብርጭቆዎችም አንድ ባንድ ይነሳሉ። በመጨረሻ አካባቢ ባለሀብቱ እጁን ያነሳል። ክፍሉ በጸጥታ ይዋጣል። ከጄራልድ ጋር ለብቻው መነጋገር ይፈልጋል። ሁሉም ሰው ይቆማል። ልዑካኑ ይወጣሉ። የሥራ አስፈጻሚዎች ይከተላሉ። ቫኔሳ ከማንም ጋር አይን ላይን ሳትገናኝ አዳራሹን ትተዋለች። ብሪያናም ለመውጣት ስትዞር የባለ ሀብቱ ድምጽ ያስቆማታል። አንቺ አይደለሽም ዞር ትላለች። አንቺ ትቆያለሽ። የስብሰባ አዳራሹ አሁን ባዶ ነው። 3 ሰዎች ብቻ፣ ጄራልድ ክራውፎርድ፣ ብሪያና ዴቪስ እና ባለ ሀብቱ። የቀድሞው ስለትነት ጠፍቷል። ባለ ሀብቱ ወንበሩ ላይ ተደግፎ ተቀምጧል። አነጋገሩ አሁን የረጋና አስቦበት ነው። ከፊቱ ላይ ቁጣው ጠፍቷል። በሌላ ነገር ተተክቷል። ያ ነገር ደግሞ ክብርን ይመስላል። በብሪያና አማካኝነት ለጄራልድ ይናገራል። እሷም እያንዳንዱን ቃል ትተረጉማለች። ስምምነቱ ይቀጥላል። ውሉ በትክክለኛው ትርጉም መሰረት እንደገና ይሻሻላል። የሱ ቡድን ሁሉንም ነገር ለማጠናቀቅ እስከ ሳምንቱ መጨረሻ ድረስ ይቆያል። ነገር ግን አንድ የማይደራረብበት ቅድመ ሁኔታ አለው። ጄራልድን ሳይሆን እሷን፣ ብሪያናን ትኩር ብሎ ይመለከታል። እሷ ግንኙነት አድራጊዋ ትሆናለች። እንደ ሐሳብ የቀረበ ሳይሆን የተወሰነ ውሳኔ። በመላው የሽግግር ወቅት በእኔ ቡድንና በአንተ መካከል ያለውን ማንኛውንም ግንኙነት እሷ ትመራዋለች። ምንም ልዩነት የለም።
ጀራልድ አያቅማማም። ራሱን ይነቀንቃል። ባለሀብቱ ወደፊት ጠጋ ይላል። ድምፁ ዝቅ ይላል። አሁን ይበልጥ ረጋ ያለና ግላዊ ስሜት ያለው ይመስላል። እኔ ህንፃዎችን አላምንም። የሥራ መደብ ስሞችንም አላምንም። እኔ ሰዎችን ነው የማምነው። ዛሬ በዚህ ክፍል ውስጥ ያለ ጭምብል ያናገረኝ ብቸኛ ሰው እሷ ናት። እውነትን የነገረችኝ ብቸኛ ሰው። ጀራልድ ወደ ብሪያና ዞሮ እጆቹን ይዘረጋል። እንዳለቃ ለሰራተኛ ሳይሆን ወይም ለአንድ ውለታ ሳይሆን እንደ አንድ ባለሙያ ለሌላ ባለሙያ እንደ እኩል ሰው። ብሪያና እጁን አጥብቃ በጽኑ ትጨብጠዋለች። በእጇ አንጓ ላይ ያለውን የመስታወት አምባር፣ የአያቱ አምባር በመስኮቱ በኩል የሚገባውን ከሰዓት በኋላ ያለውን ብርሃን ያንጸባርቃል። በመቀጠል ጀራልድ ወደ ስብሰባ አዳራሽ በሮች ተራምዶ ይከፍታቸዋል። ኮሪደሩ ተጨናንቋል። ሙሉ ልዑክ፣ የሥራ አስፈጻሚዎች ቡድን፣ ወሬ ሰምተው የተጠጉ የሆቴል ሰራተኞች፣ የበረኛ ሰራተኞች፣ የፊት ጠረጴዛ ሰራተኞች፣ ከምግብ ክፍል የመጡ ሰዎች ሁሉም ይጠብቃሉ። ሁሉም በትኩረት ይመለከታሉ። ጀራልድ መጀመሪያ ይወጣል። ወደ ህዝቡ ዞሮ በዛ በተሰበሰቡት ሱፍ የለበሱ ባለስልጣናት ፊት፣ የሥራ መደብ ስም ባላቸው ሰዎች ፊት፣ ለዓመታት ሳይገነዘቧት ብሪያና አጠገብ ሲያልፉ የነበሩ ሰዎች ሁሉ ፊት እንዲህ ይላል። ይህ በሰነድ ላይ እንዲሰፍርልኝ ይፈልጋሉ። የዛሬውን ትልቅ ስምምነት ያዳነችው ብሪያና ዴቪስ ናት። ስርዓት ሊዘነጋት የቀረበችው ሰራተኛ። ያ ውድቀት የስርዓቱ ነው እንጂ የሱ አይደለም። ሙሉ ጸጥታ ይዋጣል። ሁሉም ሰው ቀጥታ ከብሪያና ፊት ለፊት ይቆማል። ራሱንም ዝቅ ያደርጋል። ትንሽና የታሰቡበት ራስን የማዘንበል እጅ መንሻ፣ የሙያዊ አክብሮት መግለጫ፣ ረጋ ያለ ነገር ግን በባህሉ መሰረት ይህ ድርጊት ከ1000 ቃላት በላይ ክብደት አለው። ብሪያና በህይወቷ ለመጀመሪያ ጊዜ የራሷን መተዋወቂያ ተተረጉማለች። ባለሀብቱ ስምምነቱ መጽናቱንና ከእንግዲህ ወዲህ ሚስ ዴቪስ ዋና የባህልና የቋንቋ ግንኙነት መሪ ሆና እንደምታገለግል ያውጃል። በመቀጠል ነገሮች ልክ እንደ ዶሚኖ ድንጋዮች መውደቅ ይጀምራሉ። ከባለቤቶቹ ወገን የሆነውና ቀኑን ሙሉ ጥግ ላይ ተቀምጦ ሲታዘብ የነበረው ፊሊፕ ከወንበሩ ይነሳል። ኮሪደሩን አቋርጦ ወደ ጃኬቱ ውስጥ እጁን ሰዶ የቢዝነስ ካርዱን ቀጥታ በብሪያና እጅ ላይ ያስቀምጣል። 3 ቃላት፣ ሰኞ ዕለት ደውይልኝ። ከመስተንግዶ አዳራሽ የነበረው ያወጣት ሉክ ብሪያና በመስታወትና ቡና ጠረጴዛ ላይ ቻይንኛ ስትናገር መጀመሪያ የሰማት ወጣት ወደፊት መጥቶ እጇን ይጨብጣል። ፈላጊው በላይ ለጥቂት ሰከንዶች አጥብቆ ይዛታል። አውቅ ነበር፣ በመስተንግዶ አዳራሽ ውስጥ በተናገርሽበት ቅጽበት አውቄ ነበር ይላታል። ሬይመንድ ታከር በህዝቡ በስተጀርባ ቆሟል። ወደፊት አይራመድም፣ አይናገርም። ዝቅ ባለ ራስና እጆቹን ወደ ታች አውርዶ ዝም ብሎ እዛው ይቆማል። የበደለኝነት ስሜት፣ እፎይታ፣ እፍረትና አድናቆት ሁሉም በአንድ ጊዜ በፊቱ ላይ ይነበባል። በኮሪደሩ መጨረሻ ላይ ከፊት ጠረጴዛው ጀርባ ዳያን ሁሉንም ነገር ትከታተላለች። እንባዋ በዝምታ በፊቷ ላይ ይፈሳሉ። እጆቿ የጠረጴዛው ዳርቻ አጥብቀው ስለያዙ ክንዶቿ ይንቀጠቀጣሉ። አይኖቿን አታብስም፣ ዞርም አትልም። በዚህ ሆቴል ውስጥ 23 ዓመታት የዝምታ ብቃት፣ የታማኝነት ነገር ግን መቼም ያለመታየት ህይወት። እናም ይቺ ነጠላ ቅጽበት እሷ እውን ያደረገቻት ይቺ ቅጽበት እነዛን ሁሉ ዓመታት ዋጋ ያላቸው ያደርጋቸዋል። በመቀጠል አንድ ተጨማሪ ነገር፣ ትንሽ ዝርዝር ነገር፣ እውን ለመሆን በጣም ፍጹም የሚመስል ነገር ግን እውነተኛ የሆነ ነገር ይከሰታል። ከክፍል 1408 የነበረው አውሮፓዊ እንግዳ ከነቃው በመስተንግዶ አዳራሹ እያቋረጠ ሆቴሉን እየለቀቀ ነው። ስለ ስምምነቱ ምንም የሚያውቀው ነገር የለም። ስለ ስብሰባ አዳራሹም ሆነ ስለ ሌላው ምንም የሚያውቀው ነገር አልነበረም። ነገር ግን ብሪያና በተሰበሰቡ ሱፍ የለበሱ ሰዎች መካከል በዛ ኮሪደር ላይ ቆማ ያያታል። ይቆማል፣ ፈገግ ይላል። እጁንም በለሰለሰና ሞቅ ባለ ሁኔታ ያውለበልባል። እሱ የሚያውቀው ነገር ቢኖር በዛ ጠዋት በክፍሉ ውስጥ በቋንቋው የሚያምር ነገር እንደጻፈችለት ብቻ ነው። የሚያውቀው ያንን ብቻ ነው። ያ ደግሞ ለሱ በቂ ነበር። ደግሞ ወደ ቫኔሳ እንመለስ። ህዝቡ ከተበተነ በኋላ ጀራልድ እሷ ብቻዋን እንድትቆይ ይጠይቃታል። የስብሰባ አዳራሹ በር ይዘጋል። በዘዘው መስታወት በኩል 2 ጥላዎች ይታያሉ። ጀራልድ ቆሟል። ቫኔሳ ተቀምጣለች። በዛ ክፍል ውስጥ ምን እንደተባለ ማንም አልሰማም። ነገር ግን ከ2 ሳምንታት በኋላ የሆነውን ነገር ሁሉም ሰው ያውቃል። ከ2 ሳምንታት በኋላ ቫኔሳ ሆል ከእንግዳ መስተንግዶ ዳይሬክተርነቷ ተነሳች። ምንም አይነት አስደናቂ ትዕይንት ወይም በኮሪደሩ ላይ የሚደረግ የጩኸት ጭቅጭቅ አልነበረም። ዓለም ፍትህ የሚሰራው በዚህ መንገድ አይደለም። በዝምታ ከስራ መደቧ ዝቅ ትላለች። በከተማው ዳርቻ በሚገኝ የሆቴሉ ንዑስ ቢሮ ውስጥ ወደ ዝቅተኛ የአስተዳደር ረዳትነት ስራ ትዛወራለች። በፍሎረሰንት መብራቶች ወደ ተሞላ የእብነ በረድ ወለር፣ የክሪስታል ብርጭቆዎችና $1 ቢሊዮን ደንበኞች የደለሉበት ትንሽ ህንጻ።
በይፋዊ መዝገብ ላይ የሰፈረው ማስታወሻ በስራ ቦታ አካባቢ አየር ላይ ጎጂ ጠባይ ማሳየትና የስራ ሂደቶችን ማደናቀፍ ይላል። ነገር ግን በዛ ሆቴል ውስጥ ያለ እያንዳንዱ ሰው እውነቱን ያውቃል። ቫኔሳ ባለቢሊዮን ዶላር ስምምነት ልታጠፋው የተቃረበችው የንብረት እጥረት ኖሮባት ወይም ችግሩ የማይፈታ ሆኖ ሳይሆን በተጨማደዱ ዩኒፎርሞች ውስጥ ያለች ጥቁር ሴት እሷ መቼም ቢሆን ከምትደርስበት በላይ ብቁ መሆኗን መቀልበስ ስላልተቻለ ብቻ ነው። ታሪኩ ካበቃ በኋላ በአእምሮ ውስጥ የሚቀረው ትልቁ ዝርዝር ነገር የሚከተለው ነው። ቫኔሳ በዋናው ሆቴል ውስጥ ባሳለፈችው የመጨረሻ ሳምንት በየቀኑ በብሪያና አዲስ ቢሮ አጠገብ ማለፍ አለባት። ወደ መኪና ማቆሚያው የሚወስደው ብቸኛው መንገድ እሱ ነው። በዚያ ቢሮ በር ላይ ልክ በአይን ትይዩ ደረጃ የናስ ስም መለያ ተለጥፏል። ብሪያና ዴቪስ፣ የባህልና ቋንቋ ግንኙነት መሪ። በየማለዳው በየምሽቱ ፈጽሞ ሊያስወግዱትና ሊዘነጉት የማይችሉት እውነታ። መጨረሻው ቀኗ ቫኔሳ የእቃዎቿን ሳጥን ተሸክማ በኮሪደሩ ስትወርድ ብሪያና ከተቃራኒ አቅጣጫ እየመጣች ትገናኛታለች። ፊት ለፊት ይቆማሉ። ኮሪደሩ ባዶ ነው። ምንም ታዳሚ የለም። ምንም ምስክር የለም። የ3 ሰከንድ ጸጥታ። ብሪያና መጀመሪያ ትናገራለች። ድምጿ የረጋና የጸና ነው። ምንም አይነት ስላቅ፣ ምሬት ወይም የድል ትዕቢት አይታይባትም ነበር። መልካሙን ሁሉ እመኝልሻለሁ ሚስ ኮል። ቫኔሳ ምላሽ አትሰጥም። በክንዶቿ መካከል ያለውን ሳጥን አስተካክላ ዞር ትላለች። ትሄዳለች። የጫማዋ ተረከዝ እብነበረድ ወለሉ ላይ የሚፈጥረው ድምጽ እየፈጠነ በመቀጠል እየለሰለሰ ሄድና ድምጹ ሙሉ በሙሉ ይጠፋል። ይህ እርስ በርስ የተያዩበት የመጨረሻው ጊዜ ነው። ብሪያና ራሷን ከፍ ለማድረግ የቫኔሳን መውደቅ አትሻ። አንድ ጊዜ ፍትህ መጮህ አያስፈልገውም። ትክክለኛውን ሰው በትክክለኛው በር ላይ ያስቀምጥና ጸጥታው ራሱ እንዲናገር ይተዋል። በዛው ምሽት ብሪያና በአዲሱ ቢሮዋ ውስጥ ብቻዋን ትቀመጣለች። ጸጥታ፣ እርጋታ። መሳቢያዋን ከፍታ ያንን ያረጀ ማስታወሻ ደብተሯን ታወጣለች። ወደ ገጽ 34 ታገላብጠዋለች። የውድቅ ማስታወሻ አሁንም እዛው ላይ የታጠፈ ነው። ከአንድ ዓመት በፊት የሰሩት የቫኔሳ ቃላት። ይህ የሥራ መደብ ሙያዊ የኮሙኒኬሽን ልምድን ይጠይቃል። ብሪያና ቀስ ብላ ትከፍተዋለች። በቀላል ክፍል ውስጥ ታስገባዋለች። ከዛም ስም መለጠፊያው አጠገብ ግድግዳው ላይ ተሰቅሏለች። በመቀጠል ወደ ቀጣይ ገጽ ትዞራለች። በአንድ መስመር የተሰረዙ 3 በእጅ የተጻፉ ቃላት ይታያሉ። ምናልባት እሷ ትክክል ናት የሚሉ። ያንን ገጽ ከደብዳቤው አጠገብ ትለጥፈዋለች። ውድቅ መደረጉ ልታምነው የተቃረበችበት ጥርጣሬና ሁሉንም ስህተት መሆናቸውን ያረጋገጠው አዲሱ የስም መለያ። 3 ነገሮች፣ አንድ ግድግዳ፣ ሙሉ ታሪክ። ደብዳቤውን ያስቀመጠችው በምሬት ምክንያት አይደለም። ጥቁ ስህተት በሰዎች መናቅ ሳይሆን በሚንቋቸው ሰዎች ማመን መሆኑን ለማስታወስ ነው እንጂ። ለመሆኑ በብሪያና ዴቪስ ላይ ምን ተከሰተ? 6 ወራት በኋላ ዓለም አቀፍ የንግድ ሽምግልና ወይም ኢንተርናሽናል ቢዝነስ ሚዲዬሽን ላይ ሙያዊ የምስክር ወረቀት ታጠናቀቃለች። ሙሉ የትምህርት ክፍያውን የሆቴሉ ግሩፕ ይከፍላል፣ እያንዳንዱን ሳንቲም። ባለሀብቱ ወደ ሻንጋይ አብሯት ለመስራት ግብዣ ያቀርብላታል። በዛ ቦታ ለ3 ወራት ፊት ለፊት የሱን ቋንቋ በየቀኑ እየተናገረች ትሰራለች። ይህ ብሪያና በህይወቷ ለመጀመሪያ ጊዜ በአውሮፕላን የበረረችበት ወቅት ነበር። ይህንን ሐሳብ ላፍታ አስተውሉት። ከአንድ የህዝብ ቤተ መጻሕፍት ነፃ ኢንተርኔትና የተዋሱ መጻሕፍትን በመጠቀም 4 ቋንቋዎችን በራሷ ያስተማረች ሴት። ማንም ሊያዳምጣት ባልፈለገበት ሀገር ውስጥ ሆና አንድም ቀን ከሀገር ወጥታ የማታውቅ ሴት። ዓለምን ለማየት እድል ከመስጠቱ በፊት እሷ ዓለምን በቋንቋ ማናገር ትጀምራለች። አሁን ግን እያየች ነው። በቦርዱ ስብሰባ ላይ ዝም ብሎ ሲታዘም የነበረውና የቢዝነስ ካርዱን በእጇ የሰጣት ፊሊፕ የባህል ግንኙነት ባለሙያዎችን ከሚሹ በርካታ ዓለም አቀፍ ኮርፖሬሽኖች ጋር አገናኛት። በመጀመሪያው ወር ውስጥ 3 የሥራ ቅናሾችን ታገኛለች። ትልልቅ ኩባንያዎች፣ ትልልቅ ደሞዞች፣ ትልልቅ ቢሮዎች። ብሪያና ዴቪስ 3ቱንም ውድቅ ታደርጋለች። ምክንያቱም ከእንግዲህ በሌላ ሰው ጠረጴዛ ዙሪያ ቦታ መፈለግ አትሻ። እንዲጋብዟት መጠባበቁን አብቅታለች። የራሷን መገንባት ትፈልጋለች። ከዛ የቦርድ ስብሰባ ከ6 ወራት በኋላ የራሷን ኩባንያ ታቋቁማለች። ስሙንም ሁሉንም ነገር በጀመረችው ጠንካራ ሴት ስም ትሰይማለች። ለ30 ዓመታት ወለል ያጸዳችና ለልጅ ልጇ ቋንቋ ማንም ሊነጥቃት የማይችለው ብቸኛው ነገር መሆኑን ከማስተማር ላልተቆጠበችው ሴት። ሎሬት ኤንድ ዴቪስ ካልቸራል ኮንሶልቲንግ። አርማው አንድ አምባር ነው። ዳያን ፕሬስኮንስ። ሌላው ሰው ሁሉ ፊቱን ሲያዞርባት
ብሪያናን ፍለጋ በኮሪደሩ ላይ የምትመላለሰው ሴት ማንንም ባላመናት ጊዜ በሰራተኞች ረፍት ክፍል ውስጥ ተቀምጣ አምንሻለሁ ያለቻት ጠንካራ ሴት። እሷ የሆቴሉ የእንግዳ መስተንግዶ ዳይሬክተር ሆና ተሹማለች። ቀደም ሲል ቫኔሳ ሆል የነበረችውን የሥራ መደብ፣ ያው ቢሮ፣ ያው ጠረጴዛ፣ ያው ውይይታ። ከፊት ጠረጴዛ በስተጀርባ ለ23 ዓመታት በዝምታ በብቃት ሳይታዩ የመቆም ህይወት ካለፈ በኋላ ማንም ሰው በመጨረሻ ዳያንን ያያታል። በሹመት ዕለት በሰራተኞች ፊት ቆማ አንድ አረፍተ ነገር ትናገራለች። እኔ ብሪያናን አላገኘኋትም። እኔ ዝም ብዬ ወደ እሷ ፊት ያላዞርኩ የመጀመሪያዋ ሰው ነኝ። ቫኔሳ ደግሞ ሆቴሉን ሙሉ በሙሉ ትለቃለች። ከስራ መደቧ ዝቅ ከተደረገች ከ4 ወራት በኋላ ምንም አይነት የመሰናበቻ ኢሜል፣ የደህና ሁኚ ምሳ ወይም በኩባንያው ሰሌዳ ላይ የወጣ ማስታወቂያ የለም። የት እንደሄደች ጠይቀ የለም። መኖሯ የቀረ መሆኑን የሚያስተዋለ የለም። አንዳንድ ጊዜ ከባድ ቅጣት ከስራ መባረር አይደለም፣ ቀደም ሲል ሌላውን ሰው እንዲሰማው ያደረግሽውን አይነት የመገለልና ያለመታየት ስሜት መልሰሽ ማግኘት እንጂ። ለሌሎች የሰጠሽው ያው ዝምታ አንቺን መልሶ የሚውጥሽ ዝምታ ይሆናል። አሁን ስለ ብሪያና አንድ ተጨማሪ ነገር ልንገራችሁ። ከኩባንያዋ የመጀመሪያ ትርፍ ላይ የተወሰነውን ክፍል ከንግድ ስራ ጋር ምንም ግንኙነት ስለሌለው ለግልና ጥልቅ ነገር ታውላለች። ነፃ የቋንቋ መማሪያ ፕሮግራም። ቀደም ሲል በፍሎረሰንት መብራቶች ስር ብቻዋን ተቀምጣ ቃል በቃል በየምሽቱ በቤተ መጻሕፍት ካርድና በተሰበረ ስልክ ስክሪን ራሷን ያስተማረችበት ያው የህዝብ ቤተ መጻሕፍት ፕሮግራሙን በአያቷ ስም ትሰይመዋለች፣ የሎሬት ፕሮግራም። ምክንያቱም የቤተ መጻሕፍት ካርድ ህይወትን ቀይሮታል። ያ ካርድ የሌላውን ሰው ህይወትን መለወጥ እንዲችል ትፈልጋለች። አሁን ደግሞ ጥቂት ቁጥሮችንና ነገሮችን ላካፍላችሁ። ምክንያቱም ይህ እንዲሁ ደስ የሚል ታሪክ ብቻ አይደለም። በዩናይትድ ስቴትስ ውስጥ የሚኖሩ 43 ሚሊዮን የሚገመቱ ብዙ ቋንቋዎች የሚናገሩ አዋቂ ሰዎች አሉ። 43 ሚሊዮን። አብዛኞቹ የሚሰሩት ምን ቋንቋ እንደሚናገሩ አንድም ቀን በማይጠየቁበት የሥራ መስክ ላይ ነው። በባህል አለመግባባት ምክንያት የሚፈርስ አንድ ዓለም አቀፍ ስምምነት በአማካኝ 12.5 ሚሊዮን ዶላር ያከስራል። ትክክለኛውን ሰው ትክክለኛውን ጥያቄ የመጠየቅ ዋጋ ግን ዜሮ ነው። ስለዚህ የማስተላልፍላችሁ መልእክቴ ነው። ነገ ምናልባት ዛሬ ማንም ትኩረት በማይሰጠው ሰው አጠገብ ታልፉ ይሆናል። ኮሪደር የሚያጸዳ ሰራተኛ፣ ሸቀጣ ሸቀጦችን የሚዘግብ ሂሳብ ተቀባይ ወይም በመኪና ማቆሚያ ውስጥ የሚጠብቅ አሽከርካሪ። ዩኒፎርሙን፣ ወለል ማሸጊያውን፣ የስም መለያውን ታያላችሁ እንጂ ከውስጡ ምን እንዳለ አታስተውሉ። ምናልባት 4 ቋንቋ ይናገር ይሆናል። ምናልባት በምሳ ሰዓታቸው ላይ የሂሳብ ቀመሮችን ይፈቱ ይሆናል። ምናልባት ማንም ሰው ሊያነበው ባልጠየቀው ማስታወሻ ደብተር ላይ ግጥም ይጽፉ ይሆናል። ቁማችሁ ካልጠየቃችሁ በስተቀር ለመመልከት ካልመረጣችሁ በስተቀር መቼም አታውቁ። እንደ ብሪያና ያለን ሰው ካወቃችሁ ወይም ራሳችሁ እንደሷ ከሆናችሁ ታሪካችሁን አጋሩ። ያስተማራችሁትን ቋንቋ ግለጹ። ማንም ያላየውን ተሰጧችሁን ተናገሩ። ይህንም መስማት የሚሻ ሰው ካለም አጋሩት። እነሱም እንደሚታዩ ይረዳሉ። በቀጣዩም እንዳያመልጣችሁ ሰብስክራይብ አድርጉ። አስታውሱ፣ የሥራ ቦታ የቋንቋ ፕሮግራሞችና የህዝብ ቤተ መጻሕፍት ፈንዶች የችሎታ ምንጮች ናቸው። አንድ የቤተ መጻሕፍት ካርድ የብሪያናን ህይወት ቀይሮታል። በሺዎች የሚቆጠሩትን አስቡ። ያ አዳራሽ ለሷ ስልጣን አሰጣትም፣ በሩም መዝጋቱን አቆመ እንጂ። ይህ ታሪክ አሁንም ፎጣዎችን ለምታጥፉ ለእያንዳንዱ ብሪያናና ለመመልከት ለመረጠች ለእያንዳንዱ ዳያና የተበረከተ ነው። ከታሪኩ በኋላ ይህንን መልእክት አብራችሁ ያዙት። ራስሽን መገንባት መቼም አታቁሚ። ማንም ትኩረት ባይሰጥሽም፣ ማንም ባያጨበጭብልሽም አዲስ ነገር ተማሪ፣ እደጊ፣ ይበልጥ ስለታሙኝ። ያ ያንቺ ነው። ማንም አልሰጠሽም፣ ማንም ሊነጥቅሽም አይችልም። ዓለም ዛሬ ባያየውም አንድ ቀን ግን ያየዋል። ያኔ ባለማቆምሽ ትደሰቻለሽ። የሌሎች ሰዎች አስተያየት ያንቺ እውነት እንዲሆን አትፍቀጂ። አንድ ሰው ብቁ አይደለሽም ቢልሽ ያ የሚያዩትን እንጂ ያንቺን ማንነት አይገልጽም። እውነተኛው አደጋ መናቅሽ አይደለም። እውነተኛው አደጋ ከሚንቁሽ ሰዎች ጋር መስማማት ስትጀምሪ ነው። በዛ ቅጽበት ትሸነፊያለሽ። ድምጽሽን አሰሚ። አስፈሪ ቢሆንም እንኳን ማንም ባይጋብዝሽም ክፍሉ ላንቺ ተብሎ እንዳልተሰራ ቢሰማሽ እንኳን ድምጽሽን አውጪ። ዝምታ ጠበቃ አይሆንልሽም። ዝም ብሎ የማይታይ ያደርግሻል እንጂ ያለመታየት ደግሞ ደህንነት የለውም። ቀስ በቀስ የመጥፋት ሂደት። በዙሪያሽ ያሉትን ሰዎች ተመልከች። ልብ ብለሽ የለበሱትን ሳይሆን
የሥራ መደብ ስማቸውን ሳይሆን ማንነታቸውን አስተውይ። ሰዎች ማንም ጠይቋቸው የማያውቁትን ምን ያህል ትልቅ ነገር በውስጣቸው ተሸክመው እንደሚዞሩ ብታይ ትደነቂያለሽ። ለመሆኑ ምን ማድረግ እንደምትችይ በማያውቁ ሰው ተንቀሽ ታውቂያለሽ? አስተያየትሽን አጋሪ። ይህ መልእክት ልብሽን ከነካው ላይክ አድርጊው፣ ለሌሎችም አጋሪው። ለቀጣይም ሰብስክራይብ አድርጊ። አስታውሱ፣ የእናንተ ዋጋ የሚወሰነው በሚመለከተው ሰው ማንነት ላይ ሳይሆን ማንም በማያይበት ቅጽበት በምትገነቡት ትልቅ ማንነት ላይ ነው።